ኢራናውያን መንግስታቸውን አስወግዱ ሲሉ ኔታንያሁን አስታወቁ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራናውያን መንግስታቸውን በአመፅ ማስወገድ ይጠበቅባቸዋል ሲሉ ተናግረዋል። ለሀገራችሁና ለታሪካችሁ ስትሉ እንዲሁም በባንዲራችሁ ጥላ ስር ባንድ ላይ ለመሰብሰብ ሰዓቱ ደርሷል ሲሉ ኔታንያሁ መልእክታቸውን አስተላልፏል። ጠቅላይ ሚኒስትር ኔታንያሁ በተንቀሳቃሽ ምስል ባስተላለፉት መግለጫ ሰይጣኑንና ጨቋኙን ብሎ ደካማውን አገዛዝ መገርሰስ አለባችሁ ሲሉ አሳስበዋል። የማንቀላፋ አንበሳ ዘመቻ በሚል በኢራን ላይ ያደረግነው ጥቃት በእስራኤል ላይ የሚደረጉ የኒውክሌርና ባላስቲክ ሚሳኤል ስጋቶችን ለማጥፋት ነው ሲሉ ኔታንያሁ ገልጸዋል። እስራኤል በኢራን ላይ ጥቃት ማድረሷን ተከትሎ ኢራንም የአጸፋ እርምጃ በመውሰድ በቴል አቪቭ ላይ የባላስቲክ ሚሳኤል ጥቃት ማድረሷን አስታውቃለች። የኢራን ባለስልጣናት ጽዮናውያን ዋጋቸውን ይቀበላሉ ሲሉ መዛታቸውም ይታወሳል። የሁለቱን ሀገራት ግጭት ተከትሎ የተለያዩ ሀገራት መሪዎች አሁንም ድረስ ውጥረቱ እንዲረግብ ጥሪ ማቅረባቸውን ቀጥሏል ሲል አርት ኒውስ እና ዎል ስትሪት ጆርናል ዘግቧል። በሌላ ዜና አሜሪካ ወደ እስራኤል የተተኮሱትን የኢራን ሚሳኤሎች ለመምታት መርዳቷን ገልጻለች። የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳኤሎችን ለመምታት መርዳቱን ሁለት የአሜሪካ ባለስልጣናት አስታውቋል። ትላንት በተጀመረውና የኢራንን የተለያዩ ቦታዎች ካጠቃው የእስራኤል ወታደራዊ እርምጃ ተከትሎ ኢራን ማምሻውን በእስራኤል ከተሞች ላይ የሚሳኤል ጥቃት ፈጽማለች። ኢራን በፈጸመችው ጥቃት እስካሁን 150 የሚሆኑ ባላስቲክ ሚሳኤሎችን ወደ እስራኤል መተኮሷ ተገልጿል። በተለያዩ የቴል አቪቭ ቦታዎች ላይ በወደቁት የኢራን ሚሳኤሎች ምክንያት የተነሳውን እሳት ለማጥፋት የእሳት አደጋ ሰራተኞች መሰማራታቸው ተነግሯል። በዚህ የኢራን ሚሳኤሎች ጥቃት እስካሁን 40 እስራኤላውያን መጎዳታቸውና ሁለቱ የከፋ ጉዳት እንዳጋጠማቸው ቲአርቲ ዘግቧል። የኢራንን ሚሳኤሎች ለማክሸፍ እስራኤል አይረን ዶም ጸረ ሚሳኤሎችን መተኮሷም ነው የተገለጸው። ከዚህ ጥቃት በኋላ መግለጫ የሰጡት የእስራኤል መከላከያ ሚኒስትር እስራኤል ካቲዝ ኢራን አሁን ላይ ቀይ መስመር አልፋለች፣ ለዚሁም የኢራን መንግስት ዋጋ ይከፍላል ብሏል። በጥቃቱ ላይ የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳኤሎችን ለመምታት እርዳታ መስጠትን ሁለት የአሜሪካ ባለስልጣናት መግለጻቸውን ቢቢሲ ዘግቧል። በመጨረሻም ኢራን የአጸፋ ምላሽ መስጠቷን ጀምራለች። የአየር ላይ ጦርነቱ ተጀምሯል። እስራኤል በኢራን ላይ ለፈጸመችው ተጠባቂ የሚሳኤል ጥቃት ኢራን የአጸፋ ምላሽ መስጠት ጀምራለች። እስራኤል ሐሙስ ለአርብ ሌሊቱን በኢራን ላይ የፈጸመችውን ጥቃት ኦፕሬሽን ራይዚንግ ላዮን ብላ ስትሰይም፣ ኢራን ደግሞ ከዚህ ቀደም በቴል አቪቭ ላይ የፈጸመችውን ጥቃት አስታውሳ የአሁኑን ጥቃት ኦፕሬሽን ትሩ ፕሮሚስ ስትል ሰይማለች። የእስራኤል ጥቃት ኢላማዎች የትኞቹ ናቸው የሚለውም እንግዲህ ቀጥለን የምንመለከት ይሆናል። እስራኤል በኢራን ውስጥ 6 ከተሞችን ያነጣጠረ ጥቃት ሰንዝራለች። ትላንት ሌሊት 9 ሰዓት አካባቢ በርዕሰ መዲናዋን ቴህራን የጀመረው ጥቃት ከአንድ ሰዓት በኋላ የቴህራን የኒውክሌር ልብ ምት ነው የሚባለው የናታንዝ የኒውክሌር ማብለያ ጣቢያ ዋነኛ ኢላማ በማድረግ ቀጥሏል። ከዚህ ባሻገር የካርማሻን የሚሳኤል ቤዝ፣ የኢራክ ኒውክሌር ኮምፕሌክስ፣ የኢስፋሃን ኒውክሌር ፋክልቲ ተራ በተራ የቴል አቪቭ በትር አርፎባቸዋል። በዚህ ጥቃት እስራኤል 200 የሚሆኑ የኤፍ-16 እና የኤፍ-35 አሜሪካ ሰራሽ ጀቶችን ስትጠቀም፣ ይህም የአገሪቱ የጦር ጀት 60 ከመቶ ነው ተብሏል። ሌሊቱን ከእስራኤል የተነሱት ጀቶች ዮርዳኖስን፣ ኢራቅን አቋርጦ ወደ ኢራን የዘለቁ ሲሆን 330 በላይ ቦምቦችን አዝንቧል። በዚህም የኢራን የኒውክሌር አቅም እንዳሽመደመዱ ገልጿል። እነዚህ የጦር ጀቶች ላይ የደረሰ ጉዳት ስለመኖሩ ጥቃቱ ከተፈጸመ ከ24 ሰዓት በኋላ እንኳን የተባለ ነገር የለም። ይህም አንድ ጥያቄ እንዳስነሳ ቀጥሏል።
ኢራን እንዴት ጥቃቱን ማክሸፍ አቃታት? የኒውክሌር ጣቢያ፣ የሚሳኤል ቤዝ፣ የጦር ጀነራሎችን እንዲሁም የኒውክሌር ሳይንቲስቶች ያሳጧት የእስራኤል ጀቶችን ላይ አንዳች ጉዳት ማድረስ ለምን አልቻለችም? የእነዚህ ጥያቄዎች መልስ ከቴል አቪቭ ዘመቻ አፈጻጸም ጥራት ጋር ይገናኛል። ሞሳድ የዘመቻው ጥራት ምስጢር መረጃዎች እንደሚያመለክቱት ሞሳድ ይህ ጥቃት ከመፈጸሙ ቀደም ብሎ በኢራን በምድር ኮማንደሮቹን አስፍሮ እንደነበረ ተገልጿል።